ሰላም ከረጅም ጊዜ በኋላ በመጨረሻም በሕክምናው ዘርፍ እጅግ በጣም አስደሳች የሆነ ዜና ልንሰማ ይመስላል። ባለፉት ወራቶች ውስጥ እንደወጡት መረጃዎች ከሆነ የካንሰር በሽታን 100% ማጥፋት የሚችል አዲስ መድኃኒት እንደተገኘ የተለያዩ የዜና ምንጮች ተናግረዋል። ይህ መድኃኒትም ደግሞ ምንም አይነት ተጓዳኝ ችግር የለበት ሲሆን በዚህ በሽታ ታሪክ ሳይንስ የደረሰበት ምርጡ መድኃኒት ነው እየተባለ ነው። ይህ ዶስታሪማፕ የተባለው መድኃኒት የአሜሪካ ምግብና መድኃኒት አስተዳደር ልዩ የሆነ መድኃኒት ነው ብሎታል። ታዲያ ሳይንስ የደረሰበት የዚህ ምርጥ መድኃኒት ሐሳብ ምንድን ነው? ይህ አዲስን አብዮት ይዞ የመጣው የዚህ መድኃኒት ሐሳቡ ምንም አይነት ሰርጀሪንም ሆነ ኬሚካል መድኃኒትም ሆነ ጨርስ ሳንጠቀም የራሳችንን የሰውነታችንን የመከላከል ስርዓት በመጠቀም ይህንን በሽታ መዋጋት ነው። በአጭሩ ይህ መድኃኒት ለሰውነታችን እንደ ግል ጠባቂና እንደ ሰላይ የሚሰራ ሲሆን የተደበቁ ቆሻሻ የሆኑ የካንሰር ሴሎችን ፈልጎ ማግኘትና ቦታቸውን በማሳወቅ የሰውነታችን የመከላከል ስርዓት በራሱ እንዲያጠፋቸው ያደርጋል። ይህ እስካሁን ድረስ 42 ሰዎች ብቻ ላይ የተሞከረው መድኃኒት ሰዎቹ ላይ የነበረውን የካንሰር በሽታ 100% ሙሉ ለሙሉ ማጥፋት የቻለ ሲሆን እነዚህ ሰዎች እስካሁን ድረስ ለ4 ዓመታት ከዚህ በሽታ ጸድተው ህይወታቸውን እየኖሩ ይገኛሉ። በተጨማሪም ይህ መድኃኒት በሚወሰድበት ጊዜ ያለው የተጓዳኝ ችግር ከዚህ በፊት ከነበሩ ከተለመዱ ህክምናዎች እጅግ በጣም የተሻለና ቀላል የሆነ ነው። ቢሆንም ግን ይህ መድኃኒት ገና ሙከራ ላይ ያለና በብዛት መሰራጨት አልጀመረም። ታዲያ ሁላችንም ለዚህ ቆሻሻ በሽታ የሚሆን ጥሩ መድኃኒት እንዲገኝ መጸለያችን እንዳንረሳ። እንደዘነጠቀ መረጃ እንደርሳችሁ ፎሎ እና ላይክ እንዳይረሳ። ሳዳምጣችሁ አመሰግናለሁ። ቻው።